ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ስራ እንዴት ይዟችኋል? ስራው ቀውጢ ነው የሚሆነው በእርግጥ አውቃለሁኝ። ያው ወቅቱ ነው፣ ችግር የለውም፣ እናልፈዋለን። እስከ ዛሬም ታልፏል፣ ዛሬም ይታለፋል ማለት ነው ሀባይቦች። ለማንኛውም እንግዲህ ዛሬም ደግሞ በጽናት ድራማ ፏፍሽ ፈካ እያልን እየተዝናናን መጥተናል ማለት ነው። ወይኔ ማን እንደሚያስቅ ታውቃላችሁ? እዚህ ድራማ ላይ ናቲና ኒና ናቸው የሚያስቁኝ ማለት ነው። ለማንኛውም እንግዲህ ሸርተቴ ይዞት እያከመችው ትገኛለች። እንግዲህ በሌላ በኩል ደግሞ እንግዲህ ሰኒን ጆከርን አስፈታችው። በቃ የለም ይቺ ልጅማ ወደዋለች ማለት ነው። ሰኒ በቃ የለም መጋኛ ይዟታል ከጆከር ማለት ነው። እሷ እንደማይዛትም ምን እየጠበክ ነው? ምን አስበህ ነው ስትል ነበር። ነገር ግን እሷ ሳያንፏቀቃት አይቀርም። ይሄ ምንድነው? ሳያንፏቀቃት አይቀርም። ለማንኛውም ዝሮ እንግዲህ በችግሯ ወይም ደግሞ በተለያየ ችግር ሁኔታዋ ሁሉ በብቸኝነቷ የተገኘው ጆከር ስለነበረ እንግዲህ ጆከርን ሳልወደው አልቀረውም ስትልም ተናግራለች። እንግዲህ በሌላ በኩል ደግሞ ሀና ከቢሮ ለቃ ሄዳ ነበረ። እንግዲህ ኪያ ደግሞ እንደምንም ብላ ለማንጣት ሞክራለች። እባክሽን አንቺ ጎበዝ ሰራተኛ ስለሆንሽ እባክሽን ብለው መልሰዋታል። ሀና ቀልቃሊት። በአንድ ነገር ግን እንስማማ። እሱ ምንድን ነው? መብላቴን አላቆምም፣ ደግሞ እተኛለሁ፣ ደግሞ ቡናም እጠጣለሁ ስትል እንግዲህ አቅርባለች። አይ ችግር የለውም እሱን ነገር ይፈቀድልሻል፣ ነገር ግን ወደ ስራሽ ተመለሽ እባክሽ ተብላ ተመልሳለች ማለት ነው። እንግዲህ ሰኒ ዛሬ በጣም ደስ ብሏታል። ኦ ማይ ጋድ የሌለ ነው ደስ ያላት የሌለ ማለት ነው። በነገራችን ላይ እንደሚፈታ እርግጠኛ ሆናችሁ ነበረ። እንግዲህ ክብሮም አልተሳካለትም። እንግዲህ እንደባለፈውም ከትወናው ሳይወጣ አይቀርም ማለት ነው። የማይሳካለት ሰው መውጣቱ አይቀርም ታውቃላችሁ አይደለ? እንግዲህ ጆከር ደግሞ ዘና ፈታ እያለ ከሰኒ ጋራ ሰኒ እንግዲህ አንድ የተጀመረች እንደምትጨርሰው ነግራው ነበረ። ያው ታውቃላችሁ ሰኒ ጀግና ናት። ጨርሳው እሷን አስወጥታለች ማለት ነው። በሌላ በኩል ደግሞ በተለያየ ሚስጥር እሷን እንግዲህ አለቅሽም ብሎ ነርሲሞይ ወጥሮ ይዟታል ማለት ነው። ምን ሊያደርግ ነው አሁን ደግሞ? ቆይ በየትኛው ደካማ ጎኗ ሊገባ ነው? ይሄ ከይሴ የሆነ ሰው እየጨፍራራ ከይሴ ነገር ነው ሲያስጠላ። በፍጣሪ እኔ ምን አገባኝ። ኧረ ለማንኛውም እንግዲህ ሰኒ ዛሬ በጣም ደስ ብሏታል። እንግዲህ ምሩም ዘንድ ሄዳ አንዳንድ ነገሮች ስትል ነበረ። እንዲሁም ደግሞ ለምሩ እንዴ ባለፈው ከሷ ጎን ልትቆም ነው። ከሷ ጎን እኮ የሚቆምላት ሰው የለም፣ ግን ደግሞ ግድ አይሰጣትም። እሷ ከኔ ጎን ቆሙ አልቆሙ እኔ ጋ የሉም፣ በችግሬ ጊዜ የሉም አሉ አትልም። እሷ ግን ለሰዎች ሽንጧን ወጥራ ነው ለጓደኞቿ እንትን የምትለው። እንግዲህ ሰው ከፈጣሪ እንጂ መፈለግ ያለበት ከሰው መፈለግ የለበትን የሚለውን ነገር እዚህ ጋር ታስታውሰናለች ማለት ነው። ሰኒ በጣም ጎበዝ ነች። በሌላ በኩል ደግሞ እንግዲህ የናሆም ሚስት ወይም የልጁ አባት ወይም እጮኛው ማለት ነው እንግዲህ መንገድ ላይ ወጥታ ስትለምን ሲያት አልፎ መሄድ አልፈለገም እና ይቺ ሴትዮ ምን አቅዲያ ነው ደግሞ ምን አይነት ድራማ ነው እያለ ሊያልፋትም ቢሞክርም አንጀቱ ወይም ደግሞ ህሌናው አልቻለም እና ተመልሶ አንዳንድ ነገሮች ገዝቶ ሰጥቷት ነበር ለልጇ። ይህንን ያየችው እንግዲህ ሰራተኛ ወይም ደግሞ ሀዎ የምትባለው ልጅ መታ ለምሩ ትነግራታለች። እንግዲህ አንቺ ሌላውን ነገር ስለ ሰዎች ማሰብ አቁመሽ ስለ ራስሽ ህይወት አስብና ማግባቱን አፋጥኔው የሚለው ነገር ትነግራታለች። ይቺ ምን ሆኖ እንደዚህ የምትለይትና እሷም ደግሞ ተደናግጣ ልታዳምጣት ብትሞክርም ሀወይ በዚህ መካከል እኔ መወሰን አልፈልግም፣ እንዴት ነው በፍጥነት ይሄን ነገር ማድረግ የምችለው ስትል ያው እንግዲህ ሰራተኛ ስለሆነች ለመቆጣት ብትሞክርም
ሀወይም ደግሞ እንግዲህ እኔ ህልም አይቻለሁ እሌኒና አሁን ሲስማሙ አይቻለሁኝ። የኔ ህልም ደግሞ ጠባ አይልም ስትል ስለ ህልሟ እያንዳንዱ ነገር ስታወራት በህልም ደግሞ ይሆናል ብለሽ የምታስበው ነገር አለ ወይ? አንዳንድ ጊዜ እኮ መዘግየት ያለባቸው ነገሮች መዘግየት አለባቸው ብላም ስትነግራት እሷም ደግሞ ከፊቷ ተነጥላት ያለች ያየችውን ነገር በማየቷ ማን ነው ያየችውን ነገር አምናለች። ምክንያቱም ከዚህ በፊት ስላየች ያንን እንደ ህልም አድርጋ ለማውራት ስለፈለገች ነው። ነገር ግን ደግሞ ምሩ አንቺ ልጅ ነሽ፣ የልጅነት ህሊናሽ የሚያስበውን ነው እየተናገርሽ ያለችው ስትተናግራለች። እሷም ደግሞ ተነስታ ጥላት ያለች። ነገር ግን ደግሞ እንደ ምን ማለቷ ነው ግን ሀዌ ልክ ናት ወይስ እያለች እሷም ለማሰብ ሞክራለች። ነገር ግን ደግሞ ሀዌ ልክ ትመስላለች። ቆይ ለምንድን ነው የሚዘገየው? ለምንድን ነው? ምን አስበሽ ነው? እሱ ማግባት አትፈልጊም ወይስ ምንድን ነው ብላ እሷም ቆጣ በማለት ድምጿም ከፍ በማለት ትናገራለች። አሁን ላይ ደግሞ የነጽናትም ህይወት እንደምታየው ነው፣ እንዴት ነው የሚሆነው ምናምን ብላ የተወሰነ ነገራቶች በተናገራትም ስለ ራስሽ እኮ አታስብም ስለ ሰው ነው እንጂ፣ ነገር ግን ደግሞ ስለ ራስሽ ማንም አያስብልሽ፣ ሰው ስለ ራሱ ነው የሚያስበው። ለአንቺ ማንም ቦታ የሚሰጥሽ ነገር የለም ወይም የሚሰጡሽ ሰዎች አይኖሩም። ስለዚህ ራስሽን ብታይ እናትሽ ብመጣና ሰርጉን ብታደርጉ የተሻለ ነው ብላ እሷም ትናገራለች። ሀዌ እውነቷን ይመስለኛል። ምሩም እንግዲህ የመከረቻትን ምክር ምን እያለች ነው ብላ በማሰብ ሀዌ የፈለገ ያህል እንደዚህ ብንቀራረብ እነሱ እንደዚህ ብለሽ ልትናገሪ አይገባም ብላ እሷም በመቆጣት ትነግራታለች። እሷም ቃላ ሄዳለች። ሰኒና ጆከር እንግዲህ ሁሉም ነገር አልፎ እስር ቤቱም ያለው መከራ አልፎ ቁጭ ብለው ለማውራት በቅተዋል። ሽማግሌ አይልክም እንዴ ስፒድ መሞቱን ሲያረጋግጡ ሽማግሌ እንዲላክም ሳትጠይቃቀር ምህቴ ስትለው ነግረዋለች። እሱም በጣም ደስ ብሎታል። እንግዲህ እሱ ይሻላታል ብለን ተስፋ እናደርጋለን። አንድ ቀን ለሚወደው ሰው አንድ ደቂቃ አጣ ብላ እንግዲህ ክብሮ ምንም ስወቅሰው ነበረ ከምሩ ጋር ያለው ሁኔታ እንግዲህ እስኪ አብረን እናያለን። ሀዌ እንግዲህ ምሩ ከጥፋቷ ስለመለሰቻት እና እንድትጸጸት ስላደረገቻት ለእሷም ጥሩ ነገር መዋል አለብኝ፣ ጥሩ ነገር በጥሩ ነው ምላሹ ሊሆን የሚገባው ብላ በማሰብ ለምሩ ያላትን እንግዲህ ክብር እንዴት አድርጋ እያደረገች ወይም ደግሞ እየሰራች እንደሆነ በጣም ጎበዝ አድርጋ እየሰራች ነው። እንዲሁም ደግሞ ምሩ ለእሷ ያደረገችላትን ነገር ስታስታውስ እኔ እሷን መጉዳትና እንዲጎዷትም የሚፈልጉትን ሰዎች ቦታ አልሰጣቸውም ብላ በማሰብ እሌና ባሏ እንግዲህ ቁመው ሲያወሩ እሱንም ደግሞ አላስቀምጠው ስላለች ያንን ነገር አድርጎ ገዛዝቶ ልጇ አስቤዛ ሲሰጣት ያየችው ሀዌ ደግሞ እንግዲህ ቤት ሲመጣ ያው የሆነ ነገር ስጪ ብሏት ወሩራለታል የመሰለኝ ውሃ ነገር ነው። ምን ሆነሽ ነው? በሰላም ነው? ቁጭ በይ እስኪ እናውራ ብሎ ሲላት በሰላም ነው እና ደህናታዎች በቅጣት ሰሪም እንደ ስራሽ ብሎ ሲጠይቃት ምን ነው ያጎደልኩት ነገር አለ? አይ እኔ ስሜታዊ ሆኜ ነው እሌኒ ጋር አብራችሁ ቆማችሁ ስተዋሩ ስላየኋችሁ በጣም እኔ ራሴን ስሜታዊ አደረገኝ። አንቺ ምን አገባሽ ብሎም ሲላት አይ ምሩ እንድትጎዳ አልፈልግም፣ ስትጎዳም ደግሞ ማየት አልፈልግም ብላም ስትለው ከኔ በላይ አትወጃትም እኔ አለሁ ለሷ ብሎ እሱም ደግሞ የማይሆን መልስ ቢመልስላትም እሷ ግን ለመበገር አልፈለገችም። ግን ለምሩ ነገርሻት ይሄን ሁሉ? አይ አልነገርኳትም። እሷም ደግሞ እንግዲህ ምንድነው የምትነግረኝ ብላ ድንገት ብትመጣም ደግሞ እሱም ምሩ መጣሁ ታጥቤ መጣሁ ብሎ ጭንቀቱን ለማስወገድ ተነስቶ ቢሄድም ድንገት ሰኒ ትመጣለች። እንግዲህ ሰኒ ደግሞ ያችን የተረገመች አብረው ልደበድቧት ይሄዳሉ። የምሩ ሰራተኛ በጣም ቀውጣለች። ሰኒ ጋር ትደውልና እንፈልግሻለሁኝ ያላንቺ ምንም አልተመቻቸልኝም ብላ ትላታለች። ነይ ቶሎ ብላ ተነስታ ትሄዳለች ማለት ነው። ስትሄድ እንግዲህ ጆከርን ያሳሰሩት ወይም ደግሞ ተላላኪው ሰውዬ ያያታል ማለት ነው። ሰኒ ያለቅሽም እያለ እየዛተባት ይገኛል። ጆከርም ልካተላት ወይስ ልቀር እያለ ሲያወላውልም አይ ይቅርብኝ፣ ለምንድነው ተከትያት የምሄደው በዚህ ሰዓት እዚህ እያለ እሱም ደግሞ ሲያወላውል ቀርቷል። በሌላ በኩል ደግሞ እንግዲህ አረ ወይኔ ኔናና ናቲ እንግዲህ ሲሽኮስ ጨዋታ እየተጫወቱ ነው። ማን እንደሚያሸንፍ አብረን እናያለን ማለት ነው። እንግዲህ ሰኒ ደግሞ ትደርስና ያችን ሌሊ ትናንትና ከናሆም ጋር አይቻታለሁኝ፣ እነዚህ እየጠበኳት ነው፣ እንዲያውም መጣች እያሉ ጨርቋን ሰቅስቃ
ጠበቀቻት ማለት ነው። ማንቁርቷን ይዛ እንግዲህ ረግጣ ረግጣ ሰኒ ትለቃታለች። ተነስተው ቤት ይሄዱና ጥሩ ስራ እንደሰራ ሰው የምስራች ነግሯታል። ምሩ ምን አድርጋችሁ ነው እናንተ ልጆች እያለች ምሩ ሲደበድቧት ያየው ነርሲ የሚባለው ሰውዬ ደግሞ ያነሳትና አይዞሽ እኔ ከሌ ይባላለሁ ያትና ስላነሳት ደግሞ አመሰግናለሁ ብላ ሸኝቷት ይመለሳል ማለት ነው። እሷም እንግዲህ ውሸቷን እያነካከሰ ትሄዳለች። ወይ ሰኒ የገባችበት ሲደበድቧት ያየው ነርሲ የሚባለው ሰውዬ ደግሞ ያነሳትና አይዞሽ እኔ ከሌ ይባላለሁ ያትና ስላነሳት ደግሞ አመሰግናለሁ ብላ ሸኝቷት ይመለሳል ማለት ነው። እሷም እንግዲህ ውሸቷን እያነካከሰ ትሄዳለች። ወይ ሰኒ የገባችበት እንደ አጋጣሚ ሆኖ እንግዲህ ደብድበው ሲመለሱ ዛሬማ እንግዲህ ከአሁን በኋላ አጠገባችን አትደርስም ስትል ሲያወሩ ድንገት ምሩ ትመጣለች። ምሩ ደግሞ እንግዲህ ምንድን ነው ምን ሆናችሁ ነው አንቺ ደግሞ ፈልገሽ የት ጠፍተሽ ነው ብላ ስትላት አይ ወደ ውጭ ወጥቼ ነበረ መጥቻለሁኝ ሰኒ መተሻል እንዲነሽ ብላም ስትቀመጥ እንግዲህ ደግሞ እኮ ጆከርዬም እኮ ተፈታ ብላ ስትል ጆከርዬ ብላም ስትስቅበት ቆይ ምን አስገረመሽ እንዴ? ጆከርዬ በመጀመሪያ ጆከር ስለተፈታ በጣም ደስ ብሎናል። እና የኔ ጆከርዬ ማለቱ ነው ያስገረመሽ? መቼም እኮ እኔ ለፍቅር የተፈጠርኩ እኮ አይመስላችሁም። እኔ እኮ ፍቅር ማውቅ እኮ አይመስላችሁም ብላ ሰኒም መቆጣቷን ቀጣለች። ሲጀመር ለፍቅር ያልተፈጠረ ሰው አይኖርም የለምም። እንዴትም እንደሆነ ባላውቅም ሳላስበው እኔ ሳልፈቅድ የሚሆን አላውቅም ከልቤ ውስጥ ገብቷል። ፍቅር እኮ ከዚህ ሰው ከዛም ያዘኝ የሚባል አይነት ነገር አይደለም ስትልም ምሉ ነግራታለች። ግን መናደዷን አላቆመች። በአጋጣሚ የሚፈጠር ነገር ነው። እሱ የታሰረ ጊዜ ግን ህይወቴ ሁሉ ያቆመ መስሎኝ ነበረ። እሷም ያው እንግዲህ በዛ ሰዓት በጣም ቅስሟ ቢሰበርም ተስፋ አልቆረጠችም ነበር። ሰንዬ ግን አንድ ነገር ልበልሽ፣ ግን ደግሞ ይሄን ነገር በደንብ እንድታስብበት ስለምፈልግ ነው። አንዳንድ ጊዜ ውስጣችን ምን ያስባል መሰለሽ? ማንም በሌለሽ ሰዓት ከጎንሽ ቆመው እንደ ውለታ ፍቅር እንደያዘሽ ሊሰማሽ ሊያደርጉ ይችላል። አውቃለሁ ጆከር ለኔ የሚገባ ሰው እንዳልሆነ አውቃለሁ። በገንዘብም ሆነ በተለያዩ መልኩ ብዙ ሰዎች አብረን እንድንሆን አይፈቅዱም። እኔ እንደዚህ ያልኩት በቅርቡ ከክብሮም ጋር ስለነበረ ብላም ብትነግራት፣ እሷ ግን ልታወራ ወይም እንድታወራ ስለሱ ልታነሳባት አልፈለገችም። ግን ደግሞ እሱም እኔም እንደምወደው እሱም ደግሞ እንደሚወደኝ አውቃለሁ። ግን ደግሞ እዛ ሄዶ አንድ ቀን ለሰላምታ እንኳን ደውሎልኝ አያውቅም ስትል ተናዳዳ። ስራ ጫና ስለነበረበት ነው። እስቲ ቆይ ልጠይቅሽ ንገሪኝ ምሩ፣ እስኪ መጸዳጃ ቤት ይገባል፣ ምግብ ይበላል፣ ውሃ ይጠጣል፣ ወይም ደግሞ ስራ ለመሄድ ይሰማራል። የዛን ሰዓት ለኔ አንድ ደቂቃ ለሰላምታ አጣ ብላ እሷም ትጠይቃለች። አውቃለሁ ክብሮም በጣም ጥሩ ሰው ነው፣ ግን ለእናንተ በወንድምነት ስለተቀበላችሁት እንጂ ለእኔ ግን ላፈቀርኩት እንደዛ አይደለም። በምትወጁ ሰው መረሳትና አለመታወስ ምን ያህል እንደሚከብድ እኔ እንዴት አድርጌ ልንገርሽ ስትል ሰኒም ይሄምና ቤቱታ ለጓደኛዋ ተናግራለች። አንድ ሰው ከወደደ ለህይወቱ አንድ አካል መሆንን ከፈለገ ለዛ ለሰው አንድ ደቂቃ ማጣት የለበትም ብላ ሰኒም ብትበሳጭም ነገር ግን ደግሞ ተስፋ የቆረጠች ትመስላለች። ለማንኛውም ሰኒ ከጆከር ጋር ትቀጥላለች ወይስ ደግሞ ከክብሮ ጋር ትቀጥላለች የሚለውን ነገር ወደፊት አብረን ፈታ እያልን እናያለን። እንግዲህ ጥላቶቿም እንደ አዲስ እያንዣበቡ ነው። ምንድነው የሚፈጠረው የሚለውን ወደፊት አብረን እናያለን ማለት ነው። ሀባይ እሷ ከጆከር ጋር እንድትቀጥል ብዙዎቻችሁም ስትሉ ነበር፣ ሰፖርት ስታደርጉ ነበር። ለማንኛውም መልካም አብረን እናያለን።